አይዳ ከባለቤቷ ታሪክ ጋር ጸጉር እየሰራች ትገኛለች። ትልቅና በጣም ምርጥ ጸጉር ቤት አላቸው። አይዳ በጣም ጎበዝ ስትሆን፣ ነገር ግን ባለቤቷ ታሪክ እንደሚበልጣት ያስባል። አብረው ጸጉር እያስተካከሉ ባለበት ሰዓት ላይም ታሪክ ራሱ አበላሽቶ ምን እየሰራሽ ነው በማለት እሷ ላይ የጮኸባት፣ እሷ እንዳበላሸች እየተናገረም እሱም ወጥቶ እንደሚመለስ ወዲያውም በፍጥነት እሷ እንድትሰራት እየነገረ እሷን ይሰርባታል። ይህን ሁሉ ነገር የተመለከቱት የጸጉር ቤተሰቦችም በጣም ይበሳጫሉ። ጸጉሯን የተሰራች የነበረችውም ሴት አንቺ ምንም አላጠፋሽም ስትል ትነግራታለች። አይዳ ግን የባልተቤቷን ገመና ከማውጣት ይልቅ አብሽሪን ያስተካክልሻለሁ በማለት ነገሩን ቀስ ብላ ታልፈዋለች። ጸጉር ቤት የነበሩ ሴቶች በድንገት ሬዲዮ ላይ የተከፈተውን ሙዚቃም እየሰሙ ወዲያው እያንዳንዳቸው መጨፈርና መደነስ ይጀምራሉ። አይዳን ቁማ ሲመለከቷት እሷም እንድትጨፈር እያደረጓት ዘና እንድትልና ፈታ ማለት እንዳለባት ጓደኛዋ እየነገረቻት ትገኛለች። ታሪክም ዛሬ የሚያገባው ሰው ከፊት ለፊቱ ቆሞ ሰላም እያለው ለእሱም የሆነ የተለያዩ ገንዘቦችን የሰጠው ሰርጉን እንዲያደምቅለትና ለሚስቱ የሚያስፈልገውን ነገር በሙሉ ጸጉር ቤት ላይ እንዲያደርግ ይነግረዋል። እሱም ወዲያው ምንም ነገር እንደማያስጨንቀውና እንዳያስተካከልለት ነግሮት ታሪክ ወደ ስራ ቦታው ይመለሳል። ወደ ስራ ቦታው ሲመለስ ሁሉም እየጨፈሩ ሲመለከታቸው ስራውን እንዲያስተካክሉላ መጨፈር የሚፈልግ ሰው ወጥቶ መጨፈር እንደሚችል ይናገራል። በዚህ ሰዓት ላይ ታሪክን ለማማለል አንደኛዋ ጸጉሯን የምትሰራው ሴት ሙከራ ስታደርግ ትዕይንቱ ያስቃኘናል። ታሪክ አይዳን እንደሚያጨናንቃትና እንደፈለገ እያዘዛት ወዲያውም በፍጥነት ቡና ሰርታ እንድታመጣለትም ይነግራታል። በዚህ ሰዓት ላይ ቡና ለሱ ለመስራት ሙከራ ስታደርግ አንዲት ልጅ በመምጣት ወደዛ ስፍራ እንድትሰራትና ትልቅ ቀጠሮ እንዳለባት ትነግራታለች። አይዳ በጣም አዛኝ ሴት ስለነበረች የልጅቱንም ጸጉር ማስተካከል ትጀምራለች። በመጨረሻም ጸጉሯ በጣም መበላሸቱን ስለተመለከተች ታስተካክልላታለች። ጸጉሯንም እያስተካከለችላት ምንም አይነት ገንዘብ መቀበል ከሷ እንደማትፈልግም ነግራት አሁን በፍጥነት ለምትወደው ሰው ሂዳ የተሰራችውን ማሳየት እንደምትችልና ነገ ደግሞ መልሳ ብትመጣ እንደፈለገች እንደምትሰራትና በጣም እንደምታሳምራት፣ ዛሬ ግን ደግሞ ሰርግ ስለነበረባት እሷን በደንብ እንዳልሰራቻት ነግራ ካለችበት ቦታ እንድትሄድ ታደርጋለች። እዛ መታ የነበረችው ልጅ ሲግደም ትባላለች። ትዕይንቱም ወደ ታሪክ ጋር በማስኬድ ታሪክ አሁን ለብቻው አንድ ካፌ ውስጥ በመግባት ሴት እየጠበቀ እንደሆነ ትዕይንቱ ያስቃኘናል። በዚህ ሰዓት ላይ ታሪክን ያቺ ሲግደም እየጠራችው ሰላም፣ እኔ ነኝ ሁሉም ነገር ዝግጁ እንድትሆን ያደረኩና እዚህን እንድትመጣ ያደረኩ። መልካም የምትባል ሴት የለችም። አንተ ህፃናቶችን፣ ሴቶችን አሳዳጅ ሆንክ ሰው ነህ። ባለቤት እያለ ግን ደግሞ እኔን ለመጥበስ ሞክረሃል ስትል ትሰርበዋለች። ታሪክም አንቺ ማነሽ? እናም ደግሞ ፍላጎትሽ ምንድነው ብሎም ሲጠይቃት ጠበቃ እንደሆነች አይተም ልጅ መሆኗን ተነግረዋለች። እሱም አይተም የምትባለው ሴት ደግሞ ማናት በማለትም ሲጠይቃት ከ20 ዓመታቶች በፊት አስረግዛት ነበር። እናም ደግሞ የዛች ሴት ልጅ እኔ ነኝ። እናም እኔ ሲግደም እባላለሁ። አንተ ደግሞ ያ ሰው ነህ፣ አባቴም ነህ በማለት ተነግረዋለች። ገንዘብም እንደሚያስፈልጋት እየነገረችው ወዲያው በፍጥነት እንዲሰጣት ተነግረዋለች። ታሪክ ግን በዚህ ጊዜ ላይ ምንም ነገር አልፈራም ነበር እና ልትለምኝ በረሃ የመጣሽው አመጣጥሽም ለልመና ነው። ሂጂና ዘው አባትሽ መጠየቅ ትችላለሽ፣ እኔ አንቺ አባት አይደለሁም በማለት ታሪክ ያለበት ቦታ ላይ እሷን አንቋሿት ወዲያው በፍጥነት ይሄዳል። ሰርጉ ቅልጥ ብሎ እየተካሄደ ይገኛል። ትዕይንት ወደ ሰርግ ስፍራ ከወሰደን በኋላ ሁሉም ሴቶች ዘና እያሉ ፈታ እያሉ ወንዶችም እያጨበጨቡ አሁን ጭፈራው ድምቅ ባለበት ሰዓት ላይ ታሪክን ሌላኛዋ እዛ ሰፈር ውስጥ የምትኖረው አንድ ሴት እሱን ለመጥበስና ለእሷ ውበቷን ለማሳየት ሙከራ እያደረገች ትገኛለች። የሙሽሯንም የጸጉር ስታይል እየተመለከተ ታሪክ እንዴት ሴትዮዋን የጸጉር ቁርጧንና እንዲሁም ደግሞ ስታይሏን ትቀይራለች አይዳ በማለት ታሪክ መጥቶ ይጮህባታል። ግን በዚህ ሰዓት ላይ ሲግደም ሰርጉ መካከል ውስጥ በመግባት በፍጥነት ወደ ታሪክ ፊት ለፊት ትቀርባለች። ይህንን የተመለከተው ታሪክም አንቺ ሕፃን ምንም ነገር እንዳታወሪ ይቆጭሻል፣ የእውነት እኔን አድርገኝም ብሎ ሊያስፈራራት ሙከራ ያደርጋል። ግን ደግሞ እሷ ምንም ነገር አትፈራም ነበረው፣ አውሬም ነበረች። እባክሽን አፍሽን ዝጊም ብሎ ታሪክ ለማስቆም ሙከራ ሲያደርግ አይዳ የታሪክ ባለቤትም ከላይ ሆና ሁሉንም ነገር መመልከት ትጀምራለች። አሁን ሁላችሁም መስማት ይኖርባችኋል። ይህ ሰውዬ የኔ አባት ነው። እናም ደግሞ አይተም የምትባል እናት ነበረችኝ። እናቴን ደግሞ እሱ ገሏታል። የሞተችበት ዋነኛ ምክንያትም ደግሞ በእሱ ምክንያት ነው። እርጉዙና ወደ እሱ ጋር መጣች። እማዬ እርዳታ ጠየቀችው። እሱ ግን ምንም አልረዳትም። ተመልከቱ፣ ይህ ሰው አጭበርባሪ ነው ብላም ትናገራለች። ሲግደም ይህን ስታረግ ታሪክም ይቺ ልጅ ውብድ ናት በማለት ከፊት ለፊት ከጎኑ ተቀምጣ የነበረችውንም እህቱን ታሪክ እየነገራት የአይተም ልጅ ናትና አውጪኝ ከዚህ መከራ ሲል በጥልቂቱ ለእሷ ይነግራታል። እሷም እብድ ናት አስወግዷት በማለትም ትናገራለች። ታሪክም ከዛ ቦታ እንድትሄድ ለማድረግ ሙከራ ሲያደርግ ወዲያውም አይዳም
እባክሽ ልጄ አንቺ ወደ ላይ ውጪ በማለት የገዛ ልጇን ወደ ላይ ያስወጣች ሲግደም የምታወራውን ወሬ ለማዳመጥ ሙከራ ታደርጋለች። በዚህ ሰዓት ላይ ሲግደም ስለሱ ሁሉ ነገር ታውቅ ነበር። ተመልከች አንቺ ሴትዮ ባልተቤትሽ ለ20 ዓመታት አንቺ ላይ ሲማግጥብሽ ውሏል። ከሰፈሩ ሴቶች ጋር በሙሉ ይወጣል። እናም ቆንጆ የተባሉ ሴቶችን በሙሉ ያሳድዳል። አጭበርባሪ ባል ላይ ያለች በማለት ስለ ታሪክ ማንነት ለአይዳን ትነግራታለች። እህቴ አንቺ ስለዚህ ነገር ታውቂያለች በማለትም ትጠይቃታለች። ከፊት ለፊቷ ቆማ የነበረችው ከታሪክ ጋር አንድ ላይ ስታወራ የነበረችው እህቷን እማዬ ወደ እናንተ ጋር መጣ ነበር፣ ሰርጉ ላይ መጣ ነበር። እናም ደግሞ እርዳታ ፈልጋ ነበረ፣ እኔን መውለድ ፈልጋ ነበር፣ ግን ደግሞ ሞተች። እሺና በማለት አይዳም ስትቀጥልላት ወዲያው ሲግደምም ተመልከቱ እና እኔ ማደጎ ቤት ውስጥ አደግኩኝ በእናንተ ምክንያትና በዚህ ሰውዬ ምክንያት እኔ እናቴን አጣሁኝ፣ የልጅነት ትዝታዬን ሁሉ ነገሬን አጣሁኝ በማለት በጣም ትበሳጫለች። ድንጋይን በማንሳት እዛ ከጎን የነበረውን ጸጉር ቤትም ወዲያው መምታት ትጀምራለች። በጣምም ተበሳጭታ ታሪክን ለመውጋት በጠርሙስ ሙከራ እያደረገች ባለችበት ሰዓት ላይ ከፊት ለፊቷ ኢፌ መጥቶ ያስቆማታል። ኢፌ ሲግደምን እያስቆማት ባለበት ጊዜ ላይ ሲግደም በጣም ቁጡና ተናዳ ስለነበር ወዲያው በፍጥነት ሳታስበው ኢፌን ትከሻው ላይ ትወቀዋለች። ኢፌም እጁ ላይ የተሰካውን መስታወት አውርዶም እየጣለው ወዲያውም ፖሊሶች ሲግደምን ይዘዋት ሲሄዱ ትዕይንት ያሳየናል። እኔን ይዛችሁኝ ልትሄዱ አይገባም፣ እባካችሁ ልቀቁኝ፣ እሱን ካሰራችሁ ሰሩት፣ ታሪክ የሚባለው ሰው አጭበርባሪ ነው፣ እኔ ምንም አላደረግኩም ትላለች። ኢፌ ወዲያው እጁ ላይ ያለውን ደም ካሰረ በኋላ ጥፍኔ ጋርጎን ካሰረ በኋላ ፍቅረኛውን እንኳን በደህና ሲያወራት ወዲያው በፍጥነት ወደ ሲግደም ጋር በመሄድም አቁሙ በማለት ያስቆማቸዋል። ኢፌ ፖሊስ ነው እናም እንድትታሰር አልፈለግም ነበር። ለብቻዋም ካረጋት በኋላ ያደረግሽው ነገር በጣም ትልቅ ችግር እንዳለበት በማለት እናም ደግሞ እሱ ፖሊስ መሆኑ ነግሯት ወዲያው በፍጥነት ከዚህ ቦታ እንድትጠፋ ስለ እሷ ሁሉም ነገር እንደሚያውቅ ይነግራታል። ኢፌም ይህን ካላት በኋላ ሰላም ነው አሁን ስራችሁ መቀጠል ትችላላችሁ ሲል ለሁሉም ፖሊሶች ነግሯቸው ወዲያው ሁሉም ሰው እንዲበታኑ ያደርጋሉ። አይዳ ለብቻዋ አሁን ማልቀስ ትጀምራለች። ባሏ እሷ ላይ ቁማር እንደተጫወተባትና ሲማግጥባት እንደነበረ እንዲሁም በሌላ በኩል ልጅ እንዳለው ማውቃለች። አሁን ትልቁ ውሳኔ እሷ ነው። ከፊት ለፊቷ ቁጭ ብሎ የነበረውን የባልተቤቷን ፎቶም እየተመለከተች ወዲያው ፎቶውን መስበር ትጀምራለች። አይዳ ለጓደኛዋ ፊኮም እየደወለች ልጅ የት ነው ያለችው እባክሽን ማግኘት አለብኝ ብላም ትነግራታለች። ወዲያው እርስ በርስም ከተገናኙ በኋላ ልጅ ጋር መሄድ አለብኝም ስትል አይዳ ትነግራታለች። እሷም ወዲያው ልጅሽን ሄደሽ ማውራት አለብሽ፣ ግን ደግሞ አንቺ ልታወራት አይገባም፣ ምናልባት ጓደኞቿ ያውሯት ስትል ብትነግራትም አይዳ ግን አይሆንም በማለት በፍጥነት ወደ ልጇ ጋር ትሄዳለች። ልጅቱ ግን እናቷንም ሆነ አባቷን ማግኘት አትፈልግም። ሁለቱም አጭበርባሪዎች ናቸው፣ ዋሽተውኛል ብላም በማሰብ ማንንም ሰው ማናገር እንደማትፈልግ ነግራት ትሄዳለች። በሌላ በኩል ታሪክን እያናገረች የነበረችው ሃይዴ አለች። ሃይዴ አሁን ስለተፈጠረው ነገር በሙሉና ታሪክን እየወቀሰችው ሁሉም ነገር ማስተካከል እንዳለበት፣ ሰርጉ ፊት ለፊትም ሂዶ ቆሞ ምስክርነቱን መስጠት እንዳለበትና ይህንን የሚያዋርደውን ነገር ጭንቅላቱን ተቀብሎ ማንም ሰው በሱ ህይወት ውስጥ እንደማያገባው መናገር እንዳለበት ትነግረዋለች። ካለበለዚያ ግን ህይወቱን እንደምታበላሽበትም ትዝትበትና ወዲያው በፍጥነት ወደ ሰርጉ ቦታም እንዲሄድ ታደርገዋለች። ታሪክም እሺ በማለት ይናገራል። ወደ ሰርጉ ስፍራም እንደሚሄድ ቃል ገብቶላት ወደዛ ማምራት ይጀምራል። ለሚስቱም ስልኩን አውጥቶ ይደውልላታል። ትዕይንቱ ወዲያውም ሲግደምን ሆስፒታል ውስጥ እያስመለከተን ይገኛል። ሲግደም ሆስፒታል ውስጥ የምትንከባከባትና የምትመለከታት አንድ ሴት አለች። ያቺ ሴት ምናልባት እናቷ ትሁን ወይንስ ማን ናት? ይህ ለሁላችንም ጥያቄ ነው። ድራማውን እንዴት አገኛችሁት? ሀሳብ አስተያየታችሁን ኮመንት ስፍራው ላይ አስቀምጡልኝ። በዛሬው ትዕይንት ይዤላችሁ የመጣሁት ሮያ ጉቢ የተሰኘውን ልብ አንጠልጣይ ተከታታይ ድራማ ነው። በቀጣይ በጣም ጸዴና ምርጥ ድራማዎችን ማቀርብላችሁ ይሆናል። ክፍል 1 እስከ ይጠናቀቃል። ክፍል 2 ይዤላችሁ መቀርብ ይሆናል። ብቻ እናንተ ሰብስክራይብ ማድረጋችሁን አትርሱ። የዛሬው ትዕይንት እዚህ ጋር ይጠናቀቃል።